ጤና ይስጥልን ውድ የአብርሃም ቱብ ቤተሰቦች እንደምን አላችሁ? በያላችሁበት ቦታ ሰላማችሁ ይብዛ። በጣም የሚገርመው ነገር አሁን ዩቲዩባችን ከ95,000 ሰው በላይ ገብቷል ቤታችን። ከዛ ደግሞ ከ600,000 ሰው በላይ ደግሞ ሰብስክራይብ አድርጎ ቤታችን ውስጥ ቀርቷል። በጣም እናመሰግናችኋለን። ሰብስክራይብ ያደረጋችሁትንም ገብታችሁ የወጣችሁትንም ተመልሳችሁ እንደምትመጡ ተስፋ እናደርጋለን። ዛሬ ግን የመጣሁት ብዙ ሰዎች አብርሃም ማን ነው ለምትሉኝ በአጭሩ ስለራሴ ልነግራችሁ ነው የመጣሁት። እኔ የተወለድኩት በከምባታ ዞን አሁን ደግሞ በማዕከላዊ ኢትዮጵያ በሚባለው ክልል ውስጥ በዱራሜ ከተማ በልዩ ስሙ ጌድቾ በሚባልበት ሰፈር ነው የተወለድኩት። እዛ ተወልጄ ወደ አርሲ ኦሮሚያ ክልል ቤተሰቦቼ ወደዛ ስለሄዱ እዛ ሄጄ እዛ ነው ትንሽ ያደግኩት። ከዛ ደግሞ በአሮ ነው በትክክል እድሜን በዛ ሰዓት ስንት እንደነበርኩ ተመልሼ ደግሞ ኢህአዴግ ስገባ ወደ ከምባታ ይዞን መጥቶ እዛ ደግሞ እስከ 7ኛ ክፍል በቅዱስ ዮሴፍ ካቶሊክ ትምህርት ቤት ነው ወታ የሚባልበት ቦታ እዛ ነው የተማርኩት። በጣም ጥሩ ጊዜ ነበረኝ። በጣም የዱራሜ ልጆች የወታ ልጆች እንደምን አላችሁ? ደህና ናችሁ? ሰላማችሁ ይብዛ። ፈያ ከተንዶ ጡማ ይሁን ተንዶ ጡሙ ከኔን በርገም ይሁን። ከዛ ደግሞ ወዴት ነው የሄድኩት? ወደ መንዲዳ የሚባል ቦታ በጣም ደስ የሚል ቀዝቀዝ ያለች ከደብረ ብርሃን ወደ 27 ኪሎ ሜትር ወደ ውስጥ ትገባለች። የኦሮሚያ ክልል ነው። በነገራችን ላይ ኢጆሌ መንዲዳ አከም ጅርቱ ነጋ ከሰኔ በጣም አከመለ ሰንጃላ ነጋ ተናቱራ በጣም ነው የመንዲዳ ልጆች የሚወዳቸው። ከዛ ከመንዲዳ ደግሞ ወደ ሄድኩኝ 11 እና 12 ፕሪፓራቶሪ በደብረ ብርሃን በጣም የሚገርም ትምህርት ቤት ኃይለማርያም ማሞ ይባላል። እዛ ነው 11 እና 12 የተማርኩት። በጣም የአማራ ልጆች የደብረ ብርሃን ልጆች በጣም ወዳችኋለሁ። በጣም ናፍቃችኋለሁ። ሁሉ ጊዜ ደብረ ብርሃን መጥቼ ደግሞ አንድ ጊዜ አያታለሁ። አብረን እዛ እንገናኛለን፣ እንጨዋወታለን ብዬ ተስፋ አደርጋለሁ። ከዛ ከደብረ ብርሃን ደግሞ ወደ ቴርኩኝ ወደ አዋሳ ጤና ሳይንስ ኮሌጅ እዛ 2 ዓመት ኮሌጅ ውስጥ ከቆየሁ በኋላ ወደ አሜሪካ ደግሞ መጣሁ ማለት ነው። እና የአዋሳ ልጆችን በጣም ናፍቃችሁኛል። እንደምን አላችሁ? ደህና ሁኑልኝ። አገኛችኋለሁ አንድ ቀን። ከዛ ደግሞ በዚህ አሜሪካ ከመጣሁ በኋላ በናሽቪል ኮሚኒቲ ኮሌጅ የአሶሺየት ዲግሪን ጨረስኩ። ከዛ ደግሞ ወደ ቴኔሲ ስቴት ዩኒቨርሲቲ ገብቼ በባችለር ሄልዝ ኢንፎርሜሽን ማኔጅመንት በማይነር ጀነራል ቢዝነስ ጨርሼ አሁን ስራ ላይ እገኛለሁ። አሜሪካ ነገር በጣም ብዙ ያሳለፍኳቸው ይጠቅማቸዋል ብዬ የሚያስባቸው እዚህ አሜሪካ ብቻ ሳይሆን ኢትዮጵያም በጣም የተለያዩ ማስተማሪያ ይሆናሉ የምላቸው ብዙ ነገሮች አሉ። አብርሃም ቱብን ተቀላቀሉ፣ ብዙ እንማማራለን። በጣም የሚጠቅማችሁ ነገር እኔ ጋር አለ። ደህና ሁኑልኝ። በጣም ወዳችኋለሁ። ቸርን ሰንብት። አብርሃም ቱብን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ደህና ሁኑልኝ። መልካም ጊዜ። በጣም ወዳችኋለሁ። ቸርን ሰንብት።